የዚህ ሰው ስም በኢትዮጵያ ኪነ ጥበብ ውስጥ በደማቁ ተጽፎ ይገኛል። ከዚህ በፊት በተለያዩ ፊልሞችና ቲያትሮች ላይ በትወና ተሳትፏል። አቅሙን ካሳየባቸው በርካታ ስራዎች መካከል ፍሬሽማን፣ ዝነኞቹ፣ ብር አምባር፣ የእግዜር ጣት፣ ባዶ እግር፣ አልቃሽና ዘፋኝ፣ እምዬ ብረቷ የተሰኙ የቲያትር ስራዎቹ ከስሙ ጋር አብረው ይነሳሉ። አማላዩ፣ ሶስት ሲደመር አንድ፣ ወርቀ ዘቦ ደግሞ በፊልም ተጠቃሽ ስራዎቹ ናቸው። በቀናት መካከል የተሰኘ ተከታታይ ድራማ ላይም አሻራውን አኑሯል። አደረች አራዳ የተሰኘ ፕሮግራም ከሽመልስ በቀለ ጋር በጋራ እያዘጋጀ በሸገር ራዲዮ ላይ ያቀርባል። በድርሰቱም አይታማም። አልገባም ጎጆዬ፣ የሴት ዛፍ ቅርንጫፍና ጠይም ደም የተሰኙ ምርጥ የግጥም መድብሎችን ለአንባቢያን አጋርቷል። ዛሬ ደግሞ አልንበረከክምና ሌሎችም የሚል አጫጭር ልቦለዶችን የያዘ አምስተኛ መጽሐፉን እንካችሁ ብሎናል። የዛሬው እንግዳችን ተዋናይ ደራሲና የሚዲያ ሰው ዋሲሁን በላይ ነው። ዘርፈ ብዙ ባለሙያ ዋሲሁን በላይ በሰው ለሰው የጠቅላላ ዕውቀትና የተሰጠው ግሩፕ ላይ የሙዳይ እንግዳ ሆኖ ቀርቧል። እንድትከታተሉት እንጋብዛለን። የደውል ምልክቷን በመጫን ቤተሰብ እንዲሆኑ እያስታወስን ሐሳብ አስተያየታችሁን ደስ ብሎን እንደምንቀበል ይታወቃል። እንግዳችንን እያመሰገን ፕሮግራሙን ማቀርብላችሁ እኔ ማስተዋል በዛ ነኝ። ቀጥታ ወደ እንግዳዬ ነው የምሄደው። በቅድሚያ ጥሪያችንን አክብረህ ስለተገኘህልን በእኔ በቤቱና በአድማጮች ከልብ እያመሰገንኩ ትንሽ ወደ ልጅነት አጫውተንና ከዛ ወደ ፕሮግራማችን እንገባለን። እሺ፣ ሁላችሁንም እጅግ በጣም አመሰግናለሁ። እናንተ እንደው ባይጠቅም አይጎዳም ብላችሁ እኔን አቅርባችሁኛልና በጣም አመሰግናለሁ። እጅግ በጣም አመሰግናለሁኝ። ትውልዴ ፒያሳ ሰራተኛ ሰፈር ተወልጄ ያደግኩት አዲስ አበባ ውስጥ። እንግዲህ ፒያሳን ብዙዎቻችሁ ታውቋታላችሁ። ለብዙዎች የእግር መንገድ ሆና አገልግላለች። የስልጣኔም ቀደምት የሆነች ሰፈር ናት። በሆቴል ብንል፣ በሲኒማ ቤቶቹ ብንል፣ በእግር ኳሱ ብንል ብዙ ሰዎች ደግሞ ፒያሳ ላይ መጥተው ስልጣኔን ተምረውባታልና እኔን ደግሞ የዛ ሰፈር አንድ ፍሬ በመሆኔ እጅግ በጣም ደስ ይለኛል። በቲያትር በኩል ሀገር ፍቅር ቲያትር አለ በላይ፣ ከሱ ጎን ደግሞ የአዲስ አበባ መዘጋጃ ቤት አለ። ወደ ታች ደግሞ ስንሄድ የኢትዮጵያ ብሔራዊ ቲያትር አለ። ወደ መርካቶ ደግሞ ስናቀና ራስ ቲያትር ሲኒማ ራስ አለና በእነዚህ ተከብቤ ያለው ነኝ። ከበታች በኩል ደግሞ የህፃናትና ወጣቶች ቲያትርም አለ፣ ይሄ ሳይዘነጋ። ስለዚህ በእነዚህ ተከብቤ፣ በአራዳ ጊዮርጊስ ተከብቤ፣ በቅድስተ ማርያም ተከብቤ ያደግኩ ልጅ ነኝ። ለዛሬ ኪነ ጥበብ ቦታዬም ደግሞ ብዙ አስተዋጽኦ ያላቸው ሰዎች በሰፈሬም በዙሪያም አሉና እነሱን በማየት ከነሱ እውቀት በመውሰድ እግዚአብሔር ፈቅዶ ዛሬ ያለሁበት ደርሻለሁ። ምናልባት ለሰው የሚጠቅም የህይወት ታሪክ ባይኖረኝም አንዳንድ ጊዜ ቆም ብለው ሰዎች ሲያዩት በዚህ እድሜ ውስጥ 5 መጽሐፍ ማበርከት ቀላል አይደለም። አልገባም ጎጆዬን በ1998 ጠይም ደምና የአንድ አይን እንባን አንድ ላይ በ2002 የእነዚህ 3ቱ የግጥም መጽሐፎቼ ናቸው። 2007 ላይ ደግሞ የሴት ዛፍ ቅርንጫፍ የሚል በስነ ጽሁፍ ታሪክ ውስጥ ትንሽ ለየት ያለ ቅርጽ ያለው የሴት ዛፍ ቅርንጫፍ የሚል አጫጭር ልቦለዶች ይዤ መጥቻለሁ። ከ10 ዓመት በኋላ ደግሞ አሁን አልንበረከክም የሚለውን ደግሞ እንደዛው በሴት ዛፍ ቅርንጫፍ ልክ ትንሽዬም ከፍ ብሎ ይዤ መጥቻለሁ። እንዳልኳችሁ ውልደትና እድገቴ ፒያሳ ነው። የልጅነት ጊዜ ሁልጊዜ ይባላልና እንደማንኛውም ልጅ ይባላል። አዎ እንደማንኛውም ልጅ ከመጥፎ ነገሮች ትንሽ ርቄ ደስ የሚሉ ነገሮችን የልጅነትን ክረምት ሲሆን በክረምት መጫወት፣ በጋም ሲሆን ከትምህርት መልስ ከልጆች ጋር በመጫወት ቤተክርስቲያን በመሄድ አሳልፍ ያለሁኝ። አሁን ላለሁበትም ደግሞ እንግዲህ ብዙዎቻችን በሰፈሮቻችን ነው የሚባለው። በሰፈሮቻችን ስናድግ ከግቢ በምንወጣበት ጊዜ የአካባቢዎቻችን ታላላቆቻችን በቀጥታም ይሁን በተዘዋዋሪ አሳድገውናል። እኔም ደግሞ በነዛ መልካም ሰዎች ካደጉት ልጆች አንዱ ነኝ።
የተለያዩ ጨዋታ እናንተ ያሳልፋችሁትን የልጅነት ጨዋታዎችም አሳልፍ ያለው እንግዲህ ከሞላ ጎደል ዋሲሁን በላይ ይሄንን ይመስላል ብዬ አስባለሁ። ከ1998 ጀምሮ መጽሐፍ ጽፈሃልና የግጥም 3 የግጥም መድብሎችና 2 ልብ ወለዶችን ጽፈሃል። ይሄ 5ኛ መጽሐፍ ነው። ዋሲሁን አብዛኛዎቻችን የምናውቀው በትወና ስራው እና ቆንጆ ድምጽም ስላለ አይረሳም ድምጽህ በሬዲዮ ተከታታይ ድምጽና 5 መጽሐፍ እስክትጽፍ ድረስ ያን ያክል በጣም ጎልቶ አልወጣም አይደል? ካልተሳሳትኩ አንድ ጥያቄ መጠየቅ ፈልጌ ነው። እንደዛ ሊሆን የቻለበት ምክንያት አንተ ወደ ተውኔቱ ስላጋደለ ያኛው ጫና አሳድሮብህ ነው? አሁን ምንድነው መሰለሽ አሁን ይሄ አልንበረከክም ጊዜው ሆነና ይሄ ጊዜው የሶሻል ሚዲያ ነው። ይሄ በይነ መረቡ ነገሮችን ያስተዋውቃል። 98 ላይ እንደምታዩ ይሄ ፌስቡክ ባለው ነገር አልነበረም። ስለዚህ በምንም መልኩ መጽሐፍ ማስተዋወቅ አይቻልም። ሰውም ደግሞ መጽሐፍት ቤት ሄዶ ነው የሚገዛውና የአልገባም ጎጆ የግጥም መድብል ተሽጦ አልቋል። እኔ ጋር እንኳን አንድ ፍሬ ናት ያለችው፣ እሱም ለልጆቼ እና ለባለቤት ያስቀመጥኩት ነው። ጠይም ደምና የአንድ አይን እንባም 2002 ላይ እንደዛው የዚህ የሶሻል ሚዲያው የማስተዋወቁ ነገሮችን ያማግነኑ ነገር ስላልነበረ ነው እንጂ ያለመታወቅ ወይም ደግሞ የተውኔቱ ነገር ሸፍኖት ነው ብዬ አላስብም። ለምን ብዙ ቦታዎች ላይ እየተጋበዝኩ እየተጠየቅኩ ግጥሞችን አቀርባለሁ። እንዲያውም ብዙ ሰው የምተውን ሁሉ አይመስለውም፣ በግጥም ነው የሚያቀኝ። እርግጥ ነፍሴ ወደ ተውኔት ብታደላ እና ጊዜው ስላልፈቀደ ያኔ ጊዜው ስላልነበረ ነው እንጂ መጽሐፎቹ ያለመታወቅ ያለምናምን ነው ብዬ አላስብም። እርግጥ አሁን እንዳልሽው አንቺም አልንበረከክም እጅግ በጣም ተወዷል። አሁንም ሰዎች ዘንድ ሲገባ በመሸጥም 2ኛ እትም ላይ ደርሷል። መጀመሪያ ላይ ሶሻል ሚዲያ ላይ የገዙኝን ሰዎች ሰጥቼ አሁንም ደግሞ የሚፈልጉ ሰዎች አውጣው ስላሉኝ ህትመት ድጋሚ ገብቶ ወጥቷልና እውነት ነው አንቺ እንደ አወሳሽው አልንበረከክም እጅግ ጎልቷል። ግን ተዋናይነት የሸፍኗቸው አይደለም። አልንበረከክ የሚለው መጽሐፍ ከርዕሱን ጀምር ምን መሰለሽ አሁን ይሄ መጽሐፍ ከተጻፈ ከ10 ዓመት በፊት ነው። ያው በሴት ዛፍ ቅርንጫፍ ጊዜ ከዛ በፊትም የነበሩ ሾርት ስቶሪዎች አሉት። አዲስ አድማስ ላይ ጽፋቸው የነበሩት ሌላም ቦታ ላይ ሬዲዮም ላይ ጽፋቸው የነበሩት ነገሮች አሉ። ሚዛን ስለደፉና ሰዎች ስለወደዷቸው ከዚህ መድብል ጋር አንድ ላይ አድርጌ አምጥቻቸዋለሁ። አልንበረከክም ያልኩበት ምክንያት የአንዱ ሾርት ስቶሪ መጠሪያ ስም ስለሆነ ብቻ አይደለም። ሁሉም ውስጥ አለመንበርከክ አለ። እንዳለመታደል ሆኖ ጊዜያችን ለብዙ ነገር እየተንበረከከ ነውና ትውልዱ። እኔ ደግሞ በግሌ አልንበረከክም እላለሁ። አንዳንድ የማይረቡ ነገሮች እያንበረከኩን ነው፣ ስለዚህ መንበርከክ የለብንም እላለሁ። ስንፍና እያንበረከከን ነው፣ መንበርከክ የለብንም እላለሁ። በፍቅር መንበርከክ ሲገባን ለአልተገቡ ነገሮች እየተንበረከክን ነው፣ ስለዚህ እኔ አልንበረከክም እላለሁና ለብዙ ነገር እጅ ስለሰጠን እጅ ባንሰጥ እጅ የምንወዳትን ሀገራችንን ከፍ ማድረግ እንችላለን። እኛም በስብዕና በጣም ከፍ ማለት እንችላለን። ለምን ሁሉም ነገር ከኃጢአት በስተቀር ለሰው ልጅ ተሰጥቶታል። የማሰቡም ይሁን ጥሮ ግሮ ከፍ ያለ ደረጃ መድረስ ይችላልና የለኛ ላልሆነ ነገር ስንንበረከክ ብዙ ነገር እያጣን ነው። ስለዚህ እኔ አልንበረከክም ስል እኔ ነኝ። አንቺም ያን መጽሐፍ ይዘሽው አልንበረከክም ስትይ አንቺ ነሽ። ሌላ ወንድሜም ያን መጽሐፍ ይዞት አልንበረከክም ሲል ከዛ የወል ይሆናል የጋራ ይሆናል አለመንበርከካችንና ለዚህ ስፔሲፊክ ተደርጎ ለዚህ ነገር ብቻ አይደለም አልንበረከክም ያልኩትና ውስጡ ብዙ ነገሮች አሉት። ብዙ ጣፋጭ ታሪኮች አሉት። የተለያዩ ናቸው። 18ቱም ታሪኮች የተለያዩ ናቸውና ለአንዷ ብቻ ርዕስ የተሰጠ አይደለም ልልሽ ነው። ለመጽሐፍ ሽፋን ከምትሰጣቸው ምስሎች ልብጣና ሁሉም መጽሐፍ 5ቱ መጽሐፍ
ሽፋናቸው ተመሳሳይ ነው። ተመሳሳይ ማለት ሴቶች ናቸው እና እንደዛ ያደረክበት ምክንያት ይኖር ይሆን ለብቻ? እንደገና ደግሞ ከስር ስላለው ነገር ዋሲውን በላይ አዋበ ስለሚለው ነገር ስለዛም አብራራለን። እሺ እንደ አጋጣሚ ሳይሆን ሆን ብዬ የአምስቱ መጽሐፎቼ ስዕሎች በሰዓሊ ነው የተሳሉት። ማለት በባለሙያ ፕሮፌሽን የሆኑ ባለሙያዎች ናቸው የሳሏቸው። ታሪክ ሰጣቸዋለሁ፣ የኔን ግንዛቤ ነግራቸዋለሁ። እነሱ ናቸው ይሄንን ፔንት የሚያደርጉት ማለት ሸራ ላይ የሚሰሩት እና ከውስጡ እነሱ የመሰጣቸውን መነሻ ሀሳብ እኔ እሰጣቸዋለሁ። ከዛ እነሱ የመሰጣቸውን ነገር ይሄን ያደርጋሉ። ይሄ ለምን ሆነ ብዬ አሁን እንደዚህ ብነግርሽ አንቺ የምትገምቻቸውን ሌላም ሰው የሚገምታቸውን ሀሳብ መገደብ ይሆንብኛል። የስነ ጽሁፍ ባለሙያዎች ግን አምስቱም ሴቶች ናቸው ብሎ መመራመር ይችላሉ። አንድም ለምርምር እንዲቀርብ አድርጌ ነው እማመጣቸው። ከዚህ በኋላ የሚመጡት የተዘጋጁ አሉ። እግዚአብሔር ፈቅዶ ለህትመት ቢመጡ በዚሁ መስመር ነው የሚያልፉት። እንደ ስታይልም ሰው ደግሞ ባለሙያ ደግሞ ተመራምሮ አይ ይሄ ነገር ከነዚህ አንግል ከዚህ አንግል ትክክል ነው ወይም ደግሞ ስህተት ነው ብሎ እንዲመራመር በር መክፈትም ነገር ነውና እውነት ነው። አምስቱም ሴት ናቸው። ዓለም በሴት ትድናለች። እኔም የሴት ልጆች አባት ነኝ። ባለቤቴ ሴት ናት። እንግዲህ አስቢ፣ አንቺም እናትሽ ሴት ናት። የሚሰሙንም በእናታቸው ሴት ናቸው። ወንዶቹ ካገቡ ሴት ናት ባለቤታቸው። ልጆች ካፈሩ ወንድ ቢኖሩ ሴትም ይኖራቸዋልና እንዲህ እንደ ሸማኔ ክር ስናው ተበትበው ዞረሽ ለጠየቅሽው ጥያቄ አንቺም ብትሆኚ መልስ ታገኝበታለሽ ብዬ አስባለሁና በጥቂቱ የሽፋን ከበሮቹ እነዛ ናቸው። አዋበ የሚለው ደግሞ ብዙ ሰው አርቲስት ዋሲሁን በላይ ይመስለዋል። አይደለም። ማለት አረጋሽ ናት፣ እናቴ ናት። ዋሲሁን በላይ ነው፣ አለቀ። ስለዚህ አረጋሽ ዋሲሁን በላይ። ከአንድ በላይ ሙያ ያላቸው ሰዎች፣ አንተ አሁን ጋዜጠኛ ነህ፣ ደራሲ ነህ፣ ተዋናይ ነህ። እንደው ከአንድ በላይ ሙያ ያላቸው ሰዎች አንደኛው በሌላኛው ሙያቸው ላይ ሽብልቅ ሆኖ ሲገለጥ ይታያልና ዓለም በረከክምና ሌሎች የተሰኘው ድርሰት ላይ የቲያትር ሙያህን በተወሰነ መልኩ ማየት የቻለን ይመስለኛልና ለአብነት ያክል ችላኝ የሚለው ድርሰት መጨረሻው የሚለው ድርሰት ደግሞ መድረክ ላይ እየተተወነ ያለ ቀውጥ ዲያሎግ ይመስላልና ድርሰት ላይና ትወና ድርሻ ይኖረው ይሆን? ይሄ እውነትሽን ነው። አሁን ምናልባት እኔ በምናምን አለው መሰለሽ በተለመደ መልኩ የሚሆን እንደዚህ በአጫጭር ልቦለዶች ውስጥም በተለመደው ነገር መምጣት ምንም ጥቅም የለውም ብዬ አስባለሁ። ማለት አንቺ የአጭር ልቦለድ ተሰጥኦ ካለሽ በቃ አንቺ ሆነሽ ነው መቀጠል ያለብሽ። እስካሁን ቆንጆ አጫጭር ልቦለዶች ያመጡልን ሰዎች አሉ። እነሱ በራሳቸው ስታይል የራሳቸውን አምጥተዋል። እነሱን መሆን ምንም አይጠቅምም። አሁን ሌላ ዋሲሁን ቢመጣ አንድ ዋሲሁን በቂ ነው ለስነ ጽሁፍ። ሌላ ግን በስታይል ይሄኛውን ሳይደግም ሌላ አይነት ቅርጽ ይዞ ቢመጣ የተሻለ ነው ብዬ አስባለሁኝና አንድም ከዛ አንጻር ነው። ሁለተኛ ደግሞ ያው እንዳልሽው ተዋናይ በመሆኔ ለዲያሎግ በጣም አደላለሁ። ቆንጆ ነገር ሰው ታሪኩ የሚፈልገውን ነገር ሰው ቢያገኝ በተዋበ ነገር ለምን ዝም ብሎ ተራ ነገር ይሆናል? ስነ ጽሁፍ ስነ ማለት ውበት ነው። ጽሁፍ ውበት ያለው ጽሁፍ ነው። ስለዚህ እያንዳንዱ ቋንቋችንን ውበት ባለው ነገር ብናመጥ የተሻለ ነው ብዬ አስባለሁ። አንቺ ስታነቢው አሁን እንግዲህ መረጥሻቸው አየሽ ቆንጆ ነገሮች አሉ። አሁን ያ ያልሽው መጨረሻው የሚለው በዲያሎግ ብቻ ነው። አይተሻል። ስዕሉን የምትሞየው አንቺ ነሽ። አትሲያቸውም ሁለቱ ፍቅረኛ ማማቾች ሲለዋወጡ የሚለዋወጡትን ዲያሎግ እና ትሰይዋለሽ አይደለ? ስዕሉን አንቺ ትሞየዋለሽ። ግን ሁሉንም ነገር እኔ ሞልቼ ጸሐፊው ሞልቶ ቢሰጠው ምንድነው ታዲያ ውበት ያለው ነገር? ምንም አይኖረው። አንደኛ በስነ ጽሁፍ ዘውግ አሁንም
እንደዚህ እስካሁን አላውቅም። ያለ ማብራሪያ የተጻፈ አጭር ልቦለድ እስካሁን አልገጠመኝም። እንግዲህ በዚች ባለችኝ በጥቂቷም የማንበብ ልምድ ማለት ነው። ስለዚህ እንደ ስታይል አዲስ ስታይል ነው ይሄ። ስዕል መከሰት ምናምን ደግሞ ይሄ ምንም በስነ ጽሁፍ ውስጥ ያለ ነው። ብዙ ቆንጆ ቆንጆ እንደዚህ አድርገው የሰሩልን ሰዎች አሉ። ምስል ከሳች መሆን ግጥምን አሁን በብዛት የምንወደው የምንመሰጥበት አሁን ለምሳሌ ገብረ ክርስቶስ ደስታን ብጠቅስልሽ የገብረ ክርስቶስ ደስታ ግጥሞች ምስል ከሳቾች ናቸው። ዝም ብለው ስንኞች ብቻም አይደሉም። ስለዚህ ዓለም በረከት ውስጥ የምታያቸው እነዛን ጣፋጭ ጣፋጭ ታሪኮች ሁሉም ስዕል አላቸው አይደለም? ራስሽ ማጀን የምታደርጋቸው ነገሮች አሉ። እንዲህ ቢሆንልኝ እኔም ሳነብ የሌላ ሰው መጽሐፍ ገዝቼ ሳነብ እንዲህ ቢሆንልኝ ብዬ እመኛለሁ። ስለዚህ የምመኘውን ነገር ለአንባቢስ ቆንጆ አድርጌ አስውቤ ብሰጥ ምን ክፋት አለው ብዬ ነው በዚህ መልኩ መመጣው ልሻለሁ። በድጋሚ እንኳን ደህና መጣችሁ። የምትገኙት ቶሎሳ የጠቅላላ እውቀትና ተሰጥኦ ቤት ነው። ይህ በየሳምንቱ ማክሰኞ ምሽት የሚቀርብላችሁ የሙዳይ እንግዳ ፕሮግራማችን ነው ማለት ነው። የዛሬ እንግዳችን ደራሲ፣ ተዋናይ፣ ጋዜጠኛ፣ ዘርፈ ብዙ ባለሙያ ዋሲሁን በላይ ነው ማለት ነው። ዋሲ እኔ ወደ እኔ ጥያቄ ልሄድ ነበረ፣ ግን ከዛ በፊት አንዷን ግን አልመለስኩልሽም። ጋዜጠኛ የሚለው ነገር አንደኛ እኔ ጋዜጠኛ አይደለሁም፣ ግን ሬዲዮ ላይ እሰራለሁ። እሱ ረዳት አቅራቢ ነኝና ለምን መሰልሽ ጋዜጠኛ ደግሞ ራሱን የቻለ አንድ ፕሮፌሽን ነው፣ ሙያ ነው። መማር የሚጠይቀው የራሱን ዘርፍ ያለው ነውና ያው ዝም ብዬ ከመሬት ተነስቼ ጋዜጠኛ መባል ስለማልፈልግ እሱ አላረም ብዬ ነው። እሺ፣ በዚህ ፕሮግራም ላይ ከጀርባ የሆነ በጣም ብዙ ነገሮችን የሚያዘጋጅ ሰው ነውና ለሻሎም እድል ሰጠዋለሁ። ሻሎም የተወሰነ ጥያቄዎች ሻሎም ይጠይቃል። ዛሬ እኔና ሻሎም ነን አንድ ላይ ሆነን ፕሮግራሙ የምናቀርብ። ማስቴ በጣም አመሰግናለሁ። ውድ አድማጮቻችን እንዴት ሰነበታችሁ? እንኳን ደህና መጣችሁ። ዋሴ በጣም ደስ ብሎኛል አንተ እንግዳ ስላደረገን። ተመልካቾቻችን አድማጮቻችን የዚህ ሰው ስም በኢትዮጵያ ኪነ ጥበብ ውስጥ በደማቁ ተጽፎ ይገኛል። ከዚህ በፊት በተለያዩ ፊልሞችና ቲያትሮች ላይ በትወና ተሳትፏል። አቅሙን ካሳየባቸው በርካታ ስራዎች መካከል ፍሬሽማን፣ ዝነኞቹ፣ ብራምባ፣ የእግዜር ጣት፣ ባዶ እግር፣ አልቃሽና ዘፋኝ በጣም ወዶ ቲያትር ነው። በጣም ደጋግሜ የሚያየሁት ነው። እዛ ላይ በጣም ትልቅ አክብሮት አለኝ። ባንተ ተናለች ምዬ ብረቷ የተሰኙ አይቼዋለሁኝ። ቤት አከራይ የሆነ የፍስሐ በላይ ቲያትር ነው። ፍስሐ በላይ ኢማም ጽፎታል። በጣም ነው ማደንቀው እና ደስ ብሎኛል። እዛ ላይም የተወንክበት ሁኔታ አማላዩ 3 ሲደመር 1 ወርቀ ዘቦ ደግሞ በፊልም ተጠቃሽ ስራዎቹ ናቸው። በቀናት መካከል የተሰኘ ተከታታይ ድራማ ላይም አሻራውን አኑሯል። አደረች አራዳ የተሰኘ ፕሮግራም ከሽመልስ በቀለ ጋር በጋራ እያዘጋጀ በሸገር ሬዲዮ ላይ ያቀርባል። በድርሰቱም አይታማም። አልገባም ጎጆዬ፣ የሴት ዛፍ ቅርንጫፍና ጠይም ደም የተሰኙ ምርጥ የግጥም መድብሎችን ለአንባቢያን አጋርቷል። ዛሬ ደግሞ ዓለም በረከትምና ሌሎች የሚል አጫጭር ልቦለዶችን የያዘ 5ኛ መጽሐፉን እንኳች ብሎናል። የዛሬ እንግዳችን ተዋናይ፣ ደራሲና የሚዲያ ሰው ዋሲሁን በላይ ነው። ዘርፈ ብዙ ባለሙያ ዋሲሁን በላይ በሰው ለሰው ጠቅላላ እውቀትና የተሰጠው ግሩፕ ላይ የሙዳይ እንግዳ ሆነ ስለቀረብ ከልብ እናመሰግናለን። እንግዶቻችንም እስከ መጨረሻው ድረስ አብራችሁ እንደምትቆዩ ተስፋ እናደርጋለን። ዋሲ ቅድም ጊዜ ሚዛን ወይ ማስተየ ስትጠይቀ አንዳንድ የድርሰቶችህ አካል የሌላው ሙያ ጠርቶብህ ይዞ የሆነ ሽብልቅ ሆኖ የገባ ነገር ይመስላል። እሱንም አንተ አምነህበታል ይመስለኛል። ያነሳቻቸውም የድርሰቶች አካል አንዳንዶቹ ሞኖሎግ የሚመስሉ ነገሮች አሉ፣ አንዳንዶቹ ደግሞ መድረክ የሚተወኑ ዲያሎጎች የሚመስሉ ነገሮችም አሉበትና የሱ ተጽዕኖ እንዳለበት ተሰምቶኛል። እሱ ብቻ ሳይሆን የአፍቃሪ ደብዳቤ የሚለውን ስራህን ገጽ 59 ላይ የሰፈረውን የአፍቃሪው ደብዳቤ የሚለውን ስራህንም ለማየት ሞክሬ ነበርና እሺ ወድጄዋለሁ። እውነት ወድጄዋለሁኝ። ፍቅር ላንተ ምንድነው? እና በዚህ ድርሰት ውስጥ የአፍቃሪ ሰው ደብዳቤ በሚለው ድርሰት ውስጥ ምንድነው ማስተላለፍ የፈለከው መልእክት? ይሄንን ምንድነው መሰለህ ዋሴ
በጣም የገረመኝ ደብዳቤውን የሚጽፈው አካል ምንም ምላሽ ሲያገኝ አላየው እና መጽሐፍ ብቻ ነውና አይ ቲንክ ወደ 79 የሚሆኑ ደብዳቤዎች ጽፏል። ከዛ ውስጥ ምንም የተመለሰለት ምላሽ የለም። ያ እና እውነት ነው እንዴት አድርገህ ልታሳየን እንደሞከርክ ስለተገረምኩ ነውና ምናልባት ሙያን አላውቀውም፣ ሌላ ተጨማሪ ሙያ የህግ ሰዎች ቢኖሩ ትንሽ ለነሱ ትንሽዬ መንገድ ፍንጭ ይሰጣል ብዬ አስባለሁ። ማለት አንዳንዴ ቴክስት እና ሰብቴክስት የምንላቸው ነገሮች አሉ አይደለም? አሁን የአፍቃሪ ሰው ደብዳቤ በጣም የምወደው ነው። ከውስጡ ከነሱ ውስጥ ወዳቸዋለሁ ሁሉንም፣ ከሌላዎቹም ትንሽ መርጬ ነው ወደሱ ውስጥ የመጡትና ልጁ አያሳዝንም? ስታስበው በዛ ልክ ማፍቀር፣ በዛ ልክ መውደድ። እውነት ሴት ብቻ ናት ወይ እቺ እሱ የሚወዳት እንደዛ የሚደበደብላት፣ እንደዛ የሚደማላት፣ እንደዛ ስልክ እንጨት ላይ ሁሉ ሰቅሎት ይሄዳል አይደል? ወንድምየው የሚመታው አይተው ከሆነ ምናምን እና እውነት ሴት ብቻ ናት ወይ እቺ የምትፈቀር? እንደዛ ደብዳቤዎቹን እኮ ኮፒ እያደረገ ያስቀምጣል አይደለም ለታሪክ። እና ሴት ብቻ ትመስልሃለች? እውነት የጾታ ፍቅር ብቻ ይመስልሃል? ለዚህ ነው የህግ ሰዎች ቢያነቡት እነዛን እዛ ውስጥ ያሉትን አንቀጾች የተጠቀሱት 23ኛው ምናምን እያለ የሚጠቅሳቸው አሉ አይደለም? እነሱ የጾታ ፍቅርን ብቻ አይደለም የሚጠቅሱት። አየህ፣ ጽሁፍን በፈለግከው መልኩ ማምጣት ትችላለህ፣ ያንተ መብት ነው። ማን ነው በዚህ ቦታ ብቻ ብሎ ገድቦ ያስቀር? በነገራችን ላይ የዓለም ህጎች፣ የስነ ጽሁፍ ህጎች የወጡት ከተጻፈ ጽሁፍ ነው እንጂ በህግ አይደለም የሚጻፈው። እና ከዚህ ጽሁፍ ላይ ሌላ አንድ ስታይል ማውጣት ይቻላል፣ በጥልቀት መመርመር መገምገም ይቻላል። እና እውነትህን ነው። የአፍቃሪ ሰው ደብዳቤ ለአንተ ምንድን ነው ስትለኝ፣ እኔ ከፍቅርም ከፍ ያለ ነው። ጾታዊ ፍቅርስ ለአንተ ልጠይቅ መልሼ ጥያቄ አረገብኝ እንዳትለኝ እንጂ እውነት እኮ የጾታ ፍቅር ብቻ አይደለም። የሆነ ሰዓት ላይ እኮ እንደዛ ስትደበደብ የምትወዳትን ልጅ ልትተዋት ትችላለህ። ምን ያህል ነው እንደዚህ ሰፈር ማድረግ ያለብኝ ትላለህ እኮ አይደለም? እንደ ሰው በስጋ ስናስብ። ስለዚህ ይሄ ደግሞ ከስጋ ትንሽ ከፍ ያለ ነው አይደለም? መውደዱ። የአፍቃሪ ሰው ደብዳቤ እንኳንስ አንተ አይደለህም እኔ ራሱ ሳነበው አሁን ላይ ተጻፈ በጣም ቆይቷል፣ ይገርመኛል። እና ትንሽ ከጾታ ፍቅር ከፍ ያለ ነገር አለው ውስጡ። ሰዎች ቢያነቡት አይከፋቸውም፣ ይደሰቱበታል ባይ ነኝ። ሲምቦሊክ ነው አብዛኛው ጽሁፎች። ልክ እንደዚህኛው ሁሉ አልንበረከክም ላይም ማየው እሱን ነው። ማስቱ እንደውም ጥሩ ጥያቄ አንስታ ነበረ። ለምንድን ነው አልንበረከክም የሚለውን ርዕስ ያመጣኸው ብላ ነበር። አይ ቲንክ የመጽሐፉን ሀሳብ በደንብ ይገልጸዋል ብዬ ስላሰብኩ ነው። ሲምቦሊክ ነው ያለውን የካልቸራል የሆነ ዲፍረንስ በሱና በሷ መካከል ያለውን ነገር በደንብ ያሳያል። እና እዛ ውስጥ እንደው እንዳልከው ስለ ጾታዊ ምናምን ጉዳይ ብቻ ሳይሆን ከዛም ከፍ ያሉ ሲምቦሊክ በሆኑ አይነት ነገር የተገለጹ ገለጻዎች እንዳሉበት በደንብ ተረድቻለሁ። ሌላኛውን ጥያቄ ልሰንዝር። አንዳንድ ድርሰቶች በርዕስ ተቀነበቡ እንጂ አንደኛው ከአንደኛው ጋር ሪሌት የሚያደርግ አይነት ስሜት ተሰምቶኛል። ለምሳሌ ኢኪያታን አንስተን ተመሳሳይ ቃላት፣ ተመሳሳይ የሆኑ ነገሮች ዘቢብ ላይ ልናገኝ እንችላለን። ለምሳሌ ገጽ 3 ላይ ቀናም ስትል ዝግቷን እንደ ላስቲክ መዘዘችው ካለ በኋላ ተበልተሃል አለች በሆዷ። ይቺን ተበልተሃል የምትለዋን ቃል ያዝልኝና ዘቢብ ላይ መጥተህ ተመልሰህ እሷኑ ቃል ታገኛታለህ። ተበልተሃል ስትለው እናገኛለን። እና የሆነ እንዴት ነው ሁለቱ የተለያዩ ድርሰቶች ናቸው። ሁለቱ በየራሳቸው ስያሜ ተሰጥቷቸው ያሉ ድርሰቶች ናቸው። ግን ኢቭን ቃላቱ እንኳን ሲወራረሱ ታያለህ። እዛኛው ድርሰት ላይ የምናውቃት አንዲት ገጸ ባህሪ
እዚህኛው ላይ ራሷ መጣች እንዲህ ብለን እንድትጠይቅ እና ወጥነት ያለው እንደው አጫጭር ልቦለዶች ናቸው፣ ግን ወጥነት አላቸው እንዲህ ብለን እንድንጠይቅ የሚያስገድዱ ናቸው። ከዛ በተጨማሪ ደግሞ የምትጠቀማቸው ነገሮች አሉ። ወንድ ልጅ በሴት ጡት አይኑ ሲምቦሊክ እንደሆነ ይሰማኛል ልታስተላለፍ የፈለከው፣ ግን ይህንኑ አንድ ገጸ ባህሪ ላይ የምናየው አንድ ሰው በሴት ጡት ተማርኮ ሲወድቅ ሌላኛውም ድርሰት ላይ እንደዚሁ ተመሳሳይ ነገር እናገኛለን። ለምሳሌ ኢኪያታ ገጽ 2 ላይ ከደረቷ አፈንግጠው የወጡት ጡቶቿ የተቃቀፉ መላጣ ህፃናት ይመስላሉ ይላል። ዘቢብ ላይ ደግሞ ስትመጣ እንደዚሁ ይሄኛው ገጸ ባህሪ አዲሱ ገጸ ባህሪ እንደዚሁ የሴት ልጅ ጡት መሰረት አድርጎ ሲያወራ እናገኘዋለን። እሱ ላይ ብቻ አይደለም ገጽ 121 ላይ 120 እና 121 ላይ ተመሳሳይ ሌላ ድርሰት ሆኖ እንደዛና ምንድነው ልታስተላለፍ የፈለከው የሚል ጥያቄ ነው ያለኝ። አግኝታይ ይቆናል አንበሳ በደንብ አግኝቻለሁ። አንደኛ እንደዚህ ስላነበብክልኝ በጣም አመሰግናለሁ። አንተ ከ10 ዓመት በኋላ ሁለተኛው ሰው ነህ እንዲህ አይነት ጥያቄ ስትጠይቀኝ።